አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የዩቱብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ አልሐምዱሊላህ ሰላም ነኝ። ሰላማችሁ በያላችሁበት ይብዛ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ ማለት ነው። እሱም ምንድን ነው? ተምር ነው ይዤ የመጣሁት። ያው እንግዲህ አንዳንድ ጊዜ ከቤታችን እንደዚህ ገዲም የሆነ ተምር ይኖረናል። ግን ገዲም ልበላችሁ እንጂ ታሪኩ አላለቀም ማለት ነው። ይሄን ነው ታሪክ አለው፣ ያኔ ጊዜ ገደም ማለት ነው። ብዙ ጊዜ በአረብኛ ነው የምጠቀመው እኔ ይቅርታ። እና ይሄን ለምሳሌ ገዲም ሆኖ ሲቀመጥ ለመብላትም ትንሽ ደረቅ ካለብን ማለት ነው ኬክም መስራት እንችላለን። ግን ደግሞ ከኬክ አሁን ምሳሌ ያለንበት ወራት ረመዳን ነው እና ይህ አሁን እንትን ነው ትንሽ ደረቅ ያለ ነው። እንደዚህ ጾመኛ ሆነን እንትን ስንል የሆነ ለዘብ ያለ ያስፈልገናል ማለት ነው። ይህንን ምን እናደርገዋለን መሰላችሁ? እንዳይወድቅብንም እኛም ለመብላትም ስንቸገር ለጥርሳችን እዚህ ሳውዲ አረቢያ ውስጥ ደግሞ ብዙዎቻችን ጥርሳችን ይታመማል ማለት ነው። ያው እኔ ግን አልሐምዱሊላህ ደህና ነኝ። ያው ጉሉ መሻላ ማለት ነው። አለኩልሃል ለዛ እንዳንቸገር ቴምሩንም ደግሞ እንትኖች እኔ የተበላሹ ስላችሁ ለፍየል ለምናምን ከሚደረጉ ምግቦች አብረን ከምናደርገው ይልቅ እንደዚህ ኖርማል ንጹህ ተምር ስለሆነ ችግሩ መድረቁ ብቻ ስለሆነ ማለት ነው። እሱን ምን እናደርጋለን? በውሃ ማፍሊያ እችንም ሞቅ እናደርገዋለን ማለት ነው። ከዛ ሞቅ እናደርግና ይሄንን እንደምታዩት ፈትቼ ከዚህ በውሃ ሞቅ አሁን እንደዚህ አድርጌ ዘፍዝፌዋለሁ ማለት ነው። ከ5 ደቂቃ በፊት ነው የዘፈዘፍኩት። ያው መጀመሪያ ላይ ሳረገው ትዝ አላለኝም ነበረ። አሁን ላይ ያው ላሳያችሁ ብዬ ነው። ውሃ ከዚህ ከጀሪካ ውሃ ነው የተጠቀምኩት፣ ከንጹህ ውሃ ማለት ነው። ምክንያቱም የምንጠጣው ስለሆነ ይህንን እንደዚህ እናደርግና ምንድን ነው የምናደርገው? ጁስ ነው የምናደርገው ማለት ነው። የተምር ጁስ ይሆናል። አሁን ይህንን እንደዚህ እናደርግና ጆንቲ ለብሰነ እናሸዋለን ማለት ነው። ጆንቲ ካለለን ደግሞ የለሃም ኬስ አለ አይደለ? እንደዚህ አይነቱን ከእጃችን አጥልቀን በዚህ እናሸዋለን። ያው ታጥበን በእጃችንም ማድረግ እንችላለን። ግን ብዙ የሚቆይ ከሆነ እንዳይበላሽብን ወይም ደግሞ በሀገራችን አባባል እጅ እንዳይል ይባላል አይደለ? እንደዛ እንዳይልብን ካለን ጆንቲ እንጠቀማለን። ከሌለን ደግሞ ይህንን ኪስ ተጠቅመና የበለጠ አስተማማኝነት እንዲሆን ለሰውም ደግሞ ቅር እንዳይለው፣ አንዳንድ ሰው አሁን ብዙ ደስ የማይለው አለ ማለት ነው። እንደዛ አድርገን እናሸዋለን። ያው በአንድ እጄ እያሸሁ ላሳያችሁ መሰለኝ። ያው በአንድ እጄ ካሜራውን ይዤ ስለሆነ ማለት ነው። እንደዚህ አደርግና የቀጣይ ተቆባችኋል። እንደዚህ በዚህ መልኩ እንደዚህ እናሸዋለን ማለት ነው። እንደዚህ ካሸነው በኋላ ግን ካሸሁት በኋላ ተመልሰን ብንገናኝ ይሻላል። አልተመቸኝም፣ አሳያችኋለሁ ማለት ነው። እንግዲህ ውድ ተመልካቾቼ በዚህ መልኩ ጨርሻለሁኝ። የውሃ ጨምሬበታለሁ ግን ምክንያቱም ወፍራም ስለሆነ ማለት ነው፣ ብዙ ስለሆነ ውሃ ያስፈልገው ነበር። ጨምሬበታለሁኝ። እንደዚህ አድርጌ ከበቃሁ በኋላ ከዛ በዚህ በጆክ እንትን እለዋለሁኝ፣ አጠለዋለሁ ማለት ነው። በማጥለያ አጠልና በዚህ አንድ ጆክ ከዚህ ከአንዱ ጆክ ወይም ከዚህ ከፍ ያለም ቢሆንም ችግር የለውም። እንደ የፍላጎታችሁ ከዚህ ከፍ ካለ ጆክም ማድረግ ይቻላል። ይሄ ግን በቂ ነው ማለት ነው። ምክንያቱም ውሃ የጨመርኩት ለመሰላችሁ ተምሩ ብዙ ስለሆነ ከዚህ ትንሽ ነው የተነሳለት እንጂ ከአንዱ ሽቅ
ያው ሙሉ ማለት ይቻላል ትንሽ ነው ያነሳሁለት እንጂ ሙሉውን ነው ማለት ነው። ለዛ ነው ውሃም የጨመርኩት። ቢያንስ ለዚህ ተምር እንደዚህ 7 ሊትር እና 5 ሊትር ውሃ 7 ሊትር ውሃ እስከ 10 ሊትር ውሃ ማድረግ ይቻላል ማለት ነው። ምክንያቱም እንደየፍላጎታችሁ በወፍራሙ ሽምድድ እንዲልም ከፈለጋችሁ በወፍራሙ፣ በቀጭኑም ከፈለጋችሁ በቀጭኑ። ግን እሱ የመወፈር ባህሪ ስላለው ውሃውን በዛ በርከት ብታደርጉት አሪፍ ነው። እንግዲህ ለረመዳን ይሄን እንደዚህ አድርጎ ከዚህ ከአንድ ጆክ የምትጨምሩበት 1 ሎሚ ነው ማለት ነው። 1 ሎሚ ወይም ደግሞ ግማሽ ሎሚ እንደፈለጋችሁ ደስ እንዳላችሁ እናንተ እንደ ፍላጎታችሁ 1 ሎሚ ትጨምሩበትና ከዚህ ከአንዱ ጆክ በሰፋ ካጠለላችሁ በማጥለያ ካጠለላችሁ በኋላ ከአንዱ ጆክ 1 ሎሚ ካምል ወይም ደግሞ ግማሽ ሎሚ እንደ ፍላጎታችሁ እንደ እናንተ ፍላጎት ማለት ነው አድርጋችሁ ያው ፍሪጅ ውስጥ ታስቀምጡታላችሁ ተላጃ ውስጥ። ከዛ ቅዝቅዝ ሲል ማፍጠሪያ ላይ በጣም የሚያምር ውበት አለው። ያው እስከ መጨረሻው አሳያችኋለሁ። አሁን ያው መጀመሪያ ነው። አሁን አላጠለልኩትም ገና ፍሬው ወዴታ ይዘግጧል። በደንብ አሽቸዋለሁኝ። ከዛ መጨረሻውን ደግሞ አብረን እንከታተላለን። አብራችሁን ቆዩ። እንደዚህ አድርጋችሁ እንድትጠቀሙ ነው ኢንሻአላህ። እስከ መጨረሻው አብራችሁ ተከታተሉኝ ማለት ነው። መጨረሻውንም አሳያችኋለሁ። ያው ለፊጥራ በጣም ደስ ይላል ማለት ነው። እሺ ውድ ተመልካቾቼ ተመልሼ መጥቻለሁኝ አጥልሌ ማለት ነው። እንግዲህ ረመዳን ስለሆነ የሰንቡሳውን ትርራፊ ያያችሁታል። አሁን እንግዲህ እኔ ይሄ ጆኩ ትልቅ ነው እንደምትመለከቱት አልሞላም። እቺኛዋ ትንሿ ጆክ ግን ሞልታለኝ ማለት ነው። ይሄ በዚህ ሁለት ነው የሚይዘው። በዚህ በትንሹ ጆክ 2 ነው የሚይዘው ይሄኛው። ይሄ ማለት ነው ትልቅ ነው። አሁን እዚህ እንደዚህ እንትን ብዬ ሁሉንም ይሄን ባንድ ላይ አደባልቀዋለሁ። ጣዕሙ የተለያየ እንዳይሆን ማለት ነው። እንዴት እንደሚያምር ሀገራችን የማር ጠጅ ታውቃላችሁ? እሱን ነው የሚመስለው ወላሂ። ግን ያን ደግሞ የሆነ የሚቀላቀል ነገር አለው መሰለኝ አላቅም። እኔ በነገራችን ላይ እንዴት እንደሚያደርጉት አላቅም። ምክንያቱም እኔ ከሀገር የወጣሁት ብዙውን ነገር ሳላውቅ ነው ማለት ነው። ወይ ገጠር ልጆች ብዙ ጊዜ እንትን አንልም እና ያንን ብዙ ጊዜ አላቅም። ሳላቅ ነው ብዙ ነገር የወጣሁትና ያው የማር ጠጅ ሲሉት ነው እንጂ እንዴት እንደሚሰራ አላቅም። የሚገርማችሁ ያበሽ ቡቅሬ ራሱ እዚህ ነው እየጠየቅኩ ትንንሾቹን እየጠየቅኩኝ የማውቀው እና ሎሚውን ደግሞ ይሄንን 1 ሀባ ትልቁን ሎሚ ማለት ነው። አሁን ይሄ ግማሹን እዚህ አጥቤ ነው እንትን ያልኩት ቆራርጬ መጀመሪያ አስረውና እንደዚህ ያደርግና ከዛ ቆራርጬ ጨምረዋለሁ አብሬ ማለት ነው። ከዛ እንደዚህ ካረኩ በኋላ ፍሪጅ እናስገባዋለን። ከዛ መጨረሻ እንዴት እንደሚጣፍጥ ብታዩት ማሻአላህ ተባረከላ። መልኩ ራሱ ወላሂ በጣም ነው የሚያምረው። በቃ እንደዚህ አዘጋጅቼ ጨርሻለሁኝ። እዚህ ለመቅመስ በትንሹ በሻሂ ቡሽ ያችሁት እንዴት እንደሚያምር እኔ ቀጠና አድርጌ ነው። እኔ ብዙም አላወፈርኩትም። በወፍራሙ ማድረግም ትችላላችሁ። ያ ሰላም። ግን ሎሚውን ቅድም 1 ነው ያረኩበት ብያችሁ ነበር። አሁን ይኸው ግማሽ ጨምሬበታለሁ ማለት ነው። ትንሽ አነስ ስላለው 2 ሀባ ማድረግም ይቻላል እንደየፍላጎታችሁ ማለት ነው። አሁን እንደዚህ አድርጌ ፍሪጅ አስገባዋለሁ። እንግዲህ ነገ ፍጡር ነገ እንገናኛለን፣ እናፈጥርበታለን ማለት ነው። ሰርታችሁ ቀመሱት፣ ሞክሩት። ያኔ ተምር እንደዚህ ገዲም ተምር ሲኖራችሁ እንደነገርኳችሁ አትጣሉ፣ ወይም ደግሞ ከኩብዛ አትጨምሩ።
እንደዚህ አድርጋችሁ ስሩት። በተለይ ደግሞ ናና ጨምሩበት። ናና ብትጨምሩበት አሁን ምርጥ ነው የሚሆነው። እና ይህንን ይመስላል የዛሬው ቪዲዮ። ለቻናል አዲስ ሆናችሁ ደግሞ ሰብስክራይብ እያደረጋችሁ ደወል ምልክቷን መንካታችሁን አትርሱ። ነባር ቤተሰቦቼ ላይክ ሼር አድርጉልኝ፣ አበረታቱኝ። አብራችሁኝ ስለነበራችሁ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሁላችሁም ሰላማችሁ ይብዛ። ረመዳንንም በሰላም ጾመው ቂመው ከተቀባዮቹ አላህ ያድርገን። የአመት ሰው ይበላን ኢንሻአላህ። በየአመቱ በእኛ ላይ ይመላለስ። አብሽሩልኝ። መልካም ማዳር። ሰላም አለይኩም ወራህመቱላሂ ወበረካቱ።